ርቀሻል በጣም ከወዲያኛው ማዶ ታዲያ እንዴት ደረሰ ትዝታሽ ተራምዶ ትዝታሽ ተራምዶ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የሆነ ቪዲዮ ለጋብዛችሁ ነው ማለት ነው። የእውነት እኔ በቃ ሽንቴ እስኪያመልጥ ድረስ ነው የሳኩት ማለት ነው። እና ለማንኛውም ቪዲዮውን አይታችሁ ላይክ፣ ሼር፣ ኮሜንት ሳታረጉ አስተያየታችሁን ሳትጽፉ የእውነት እንዳታልፉ ማለት ነው። በጣም ደስ የሚል ቪዲዮ ነው ማለት ነው። እኔ ራሱ ስስቅ ነበርና ፈታ የሚያደርጉ ዩቲዩበሮች ናቸውና ለማንኛውም ቪዲዮና ቪዲዮውን ማለት ነው አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ። ላይክ ሼር አድርጉ በዛውም። እሺ ወዶችዬ ቁርኔ ብለሽ የመጣውን ሁሉ ትለቂያለሽ። እንደ መቋጠር የለሽም መቋጠር የለሽም። ለምና ነብከ ናዝገባ ነይ ነይ አርፋክ ነይ እንትን ማለታችሁ ምን አርገባሻል እኮ ምን አርገ የፈለገ ትጣምባ ማስተካከል ትችላላችሁ። እኛ ከምን በኋላ ነው የምታስተካክሉ? ምንም አትወው ደግሞ ምንም የምትሸተውም ነገር የለም። ምን በጣም የዛሬ አልሸተተም። እሺ ተነሽ የሆነ ሲደዛ ተቀምጦ ምን እንደሆነ ተናገር። እዛው ተቀመጥና አታስነሳ። በቀር ምን እንደሆነ ተናገሪ። ከዛ እነሱ እኔ ዋጋቸውን ሰጣቸዋለሁ። ይሄ ልጁን ያየኝ ልጁ ራሱ ሊሞት ይችላል። ጭባ ንገሪኝ እንጂ ምን ነው ሆድሽና ሞሽ ከዛ ሲያስለኝ ፈስሽ አመለጠሽ ለፋሷ ቢሆንማ ይሄኔ ባንዱ ወጥቷል። ቤቱ ነው እንዳለ እኮ ጥንባቱ ቆየ። አንድ ሰዓት እኮ ሆነ። ጥንባት ወልዛሪ ጭባ ጥንባት አጸያፊ ቃል አንድ ስትናገር እሺ ምን ላድርግ ታዲያ? እኔ ጥንባት ነው አይደል? ጥንባት ስትናገር እንዳልሰማ በቃል ቢገለጽ አገጨን ነው ከጥርስ መቀላቀልልህ። አንቺ ተነሽ በቃ ተነሽ። አንቺ ራስሽ ማስከሪ እስኪ ለራሷም እኮ እየገማ ነው። ምንሽ ነው ያመለጠሽ? ምንሽ ሲያስለኝ እኮ ሲያስልሽ ምንሽ ነው ያመለሽ? እንትሽ ፈስሽ ምንሽ ነው መጀመሪያው ፈስሽ ቀላል እኮ ነው። አንተ ታዘዝ ስትይ ምንሽ አመለጠሽ? ሶስት ነገር ነው ሊያመልጥ የሚችለው። ምን ሊያመልጥ ይችላል? ምን ሽንት፣ ፋስና አንደኛው ምንድነው የሚያመልጠው? ምንድነው የሚያመልጠው ከሰውነት? ካካ ምናምን ካካ የምን ካካ? ቅዘን ነው እንትን የሚያመልጠው። የረዛ ጭባ መቼም ቢሆን አትቀዝንም። እሱ ተነሽ እና ምንድነው የገማ? ምንድነው እንደዚህ አፍንጫዬን የሰዋሁት? አሳስተናሽ ሽንት ቤቱን ሄዳ ዝጋ ወይ ከሆነ ወይ ውሃ ደፋበት። በጣም ዘፍዝፋ አየሁት ከሆነ እና ሳታጸዳ ቆይቶ ከሆነ አንቺ ተነሽ። ሽታውን እኮ መሰረቱን መገኛውን እኮ ተነሺ። እሺ ጨርቋንተ የምንጨር ተነሺ ባልከው ቃል ተዘዘታለህ። እኔ የለሁበትም። ባትነሳ ይሻላታል። ስነ ስርዓት ይቅርብን። ያየነውን አይተን ኧረ ዙሪ ወደዚህ ዙሪ። ይሄ እኮ ቀዘና አይባልም፣ ቀዘኖች ነው የሚባለው። ምን ላድርገን? እስካሁን አላየሁም። በዚህ ያለውን ነበር ያየሁት እኔ። በዚህ ያለውን መቼ አየሁ እኮ። ለዛ ነው ቀዘኖች ያልኩ። እንዳለ እስቲ አትንኪ። ቆይ አውልቂውና እዚሁ እንትን ሄደሽ ታጠቢኝ። ብዙ የቅዘን ደረጃዎች አሉ፣ ግን እንደዚህ አይነት ለምን ይዘሽ ቁጭ ያልሽው? ቫይረስ መሰብለኝ ነው እና ብትቀዝና አሟታርን ያመሽ ነው ስትል እኮ ነው የለቀቀችው። ታዲያ እንዴት ነው አሟት የሚባለው? ምንድን ነው አፍንጫ ነው አሁን ገማ? አይደለም ሊሸት ይችላል። እኔ ግን እስካሁን ምን አልሸተተም። ችለኸው አዝነሽ ነው እንዴ? አንቺ ራስህን ማሳመን ከብዶ እኮ አምልጦሽ ነው። ለምን ሲያስለኝ አልገባኝም። ዝም ብሎ ሲያስልሽ እንዴት ያምልጥሻል? አሞሽ ነበር መጀመሪያው ሆድሽን ቀጥና? ቀዛኑ ነው የቀጠነው፣ ወደ አይደለም የቀጠነው። አይ ቀዛን ሲቀጥ ነበር የሚያመልጠው እንጂ ሌላ እኮ ቀዛኑ አቀጠነ፣ አመለጣት። መያዝ አልተቻለም። ምን ሆነሽ ነው አንቺ?
ምን ሆነሽ ለመቋጠር አትሞክርም እንዴ? ሞክሬያለሁ በጣም ብዙ። እና ታዲያ ዝም ብለሽ ካሳለሽ ወሽንት ቤት ገብተሽ አታስይም? እና እዚህ ከነቀዛንሽ ለምን እዚህ መምጣት አስፈለገ? እና እዚህ ታይተሽ ቢሆን በቃሽ። አሁን ግቢ በቃ። ምን አይነት አሁን እንኳን በተቀዘነ ጉዳይ ነው ምን ያወራል? ተቀዝኗል አንዴ አይደለ? ሂዳ አውልቅ አንተ። ምንም ሰው ያጋጥመዋል ችግር መቅዘኑ አይቀር ነይ ነው አይቀር። እንደዚህ አይነት አጋጣሚ ያለ ለምን እንደምትጸየፏት አንተም እሚታ ትግዘን ለምን እንደምትጸየፏት ታክሲ ሊያመልጥ ቀዘን እንዴት ያመልጣል? ያምሻል እንዴ? አይ አትንኪያ እጄን አስነካሽው እኮ። ኧረ እባክህ ቅድም እንደዛ አስተያየው ለምን አንተ ትጸየፋለህ? አትንኪኝ በቀዘንሽ ስነ ስርዓት ያይ በቃ እናጽዳው አውልቂው እያልኩሽ አይደል እንዴ? አንተ ምን አትጸየፈ? ምንም ያጸየፍ ነገር አለ? ለቅዘን ያልተጸየፈ ያ አሞሃቅም አያውቅም። እኔ ግን አምልጦኝ አያውቅም። ቢያም ሊያመልጥ ይችላል። በቃ እኔ ቅዘን አያመልጠኝም። ተረጋጊ እንጂ ምን ያቅነዘንዛታል? የቅዘኑ ባህሪ ነው። እስቲ ዞር በይ። አይ ላይ ልብሴን ልበሰብስ ነው እንዴ? ቅድም ለምን ትዛዛለሽ እያልኩ እኮ ነው እኮ አዝናናታ አንተ እንዲህ አይነት ስድብ ምናምን ጥንብ ምናምን ስትል እንዳትሰማት እንግዲህ እኮ ራስህ እኮ እየተጸየፍክ እየሸሻው እኮ ነው። ምንም የሚያጸይፍ ነገር የለምና ልብክ ናዝደዋ ነይ ነይ እባክህ ነይ። ምን እንዳደረገ አምጪበት አዙሪ። ኧረ እግዚአብሔር እንደ ምን እንደሰው አሽቶ ራስህ ላይ ቀዘም ምንም እንትን የሚያጸይፍ ነገር የለም። ሰው ያሟል፣ ሆዱን ያሟል፣ ሆድን ሊያም ይችላል። ያሟል ግን አይቀስም። ስታስብ ሊያመልጥ ይችላል። እንዴት ነው የማያመልጥ? ያመልጠኝም እኔስ በጣም እኮ ራስን አሁን ኮሌራ ያዝ እስቲ። ኮሌራ እና ቀዝም ማገናኝ ፍንጀራ አታስነኪኝ ላይ አታጠብኝ ነኝ። ለምንድን ነው የምታስነኪኝ? ሂጂና ግቢና አንተስ ነው ማይቀራል። ይሄን ካንተም እኛ ሸታው ነበር። ላውልቀው አልኩ ነው አይደል? ልብሱን ላውልቀው አውልቂና ላጽዳው። በቃ ዞር በይ። ዞረሽ እኔ ላይ አትላክኪ አትጣበቂ እያልኩሽ አይደል? ተጣበቁ እዛ ስልክ ወድቆ ማለት ተደረገው። ለምን ትግማሚያለሽ? ስልኬን እኮ ነው እና ምን አገባኝ ስለ ስልክ መጀመሪያ የሚቀድመውን ቅዘንሽን አታጽቂ። የሚቀድመውን ነገር አድርጊ መጀመሪያ። አጠምታ ትዞራለች እንዴ? መጀመሪያ አጽጂ። አንቺ የሚጸዳው ነገር ሰው ቢመጣ ሰው ምንድን ነው ያመለጣት ነው ገና ለገና ነፍሰ ጡር ነኝ ብለሽ የመጣውን ሁሉ ትለቂያለሽ። እንደ መቋጠሪያ የለሽም። እንዴት ነው ከሰም የሚቋጠረው? ለመቋጠር እኮ ነው የተሰራልን እንትን ውስጥ ላይ ምንድን ነው የሚባለው ነገር ይሁን ያዝ አታረቂ። ያስልሽ የፈለገ ቢያስል ራሱ ከፈስ ውጪ እንዴት ሌላ ነገር ያመልጥሻል? እሺ ያምልጥሽ፣ ግን ቶሎ ብለሽ ተነስተሽ ቀልጣፍ ብለሽ እንደ ሴት ማጽዳት ትችያለሽ። እነሱም ሳያውቁ ጭራሽ ሳያውቁ እዚህ ጋር ሌላ ንግግር እየተናገሩ እንትን ይላሉ። ሌላም ካመለጠስ ሲቀጥል ካመለጣት ካመማት እንዲህ ነው የምትቀበለው? አንቺ አልተቀበልናትም እኮ ና ቀጥ ብለን እንትን በላ ና አሽትቷል። ግን ደርሶኛል። ሲሸታኝ ነው የቆየው። ድርቅ አይደለም እኮ ሰው ያሟል። ነገ ሚስት ስታገባ እርጉዝ ሆና ሽንቷ አሯም ምናምን ሊያመልጣት ይችላል። አይታወቅም። ምንድን ነው አሯም ያመልጠው? ካመለጣት የተባረከ አይታወቅም። አንዳንዴ sometimes it happens በቃ ይፈጠራል። ምንድን ነው ባማ ሲፈጠር ደግሞ ይሄን እዚህ ጋር አንስተህ ራስህ ማጽዳት ሲገባ ጭራሽ ተጸይፋችሁ። ያቺ ጥንብ ደግሞ ሴት ነች ለስሙ። አንቺ እሷ አላመለጣት ውሻ አገኝሻለሁ። ቆይ ትመጫታለሽ። ልጅ ይዘሻል ብዬ ነው እንጂ ፊትሽ ላይ ነበረ መቀበል። አሳይሽ መጀመሪያ ለራስህ አሽቶ ወደ አንተ የሚሄድ ወደ ላይ ከፍ አድርገው። ምን አይሸትም እንዴ? ደግሞ ምንድን ነው የማይሸት? እርጉዝ ብትሆኝስ ታዲያ የልጁን ነው እንደምትቀዝኝ? የትልቅ ሰው ይሸታል ብሎ እሺ ምን ታደርገው ነው? አምጣው በቃ ያን ጥረግበት ብለው ይውላል። ባይ ሶፋው ላይ ብቻ መጸዳት አለበት። ግቢ አንቺ መጀመሪያ ውስጥ ላይ አስጂ ልብስሽን ቀይሪ። ይሄንንም አውጪው
ሲቀጥል ይሄንን ደግሞ እዛ አስጪ ወደዛ ወስደሽ ታጠባለ በኋላ ይሄን ጠቅልለሽ አስቀምጪ እዛ አታግማም በነዚህ እኔ ላይ ለማድረግ አትሞክሪ ተነሻ ይሄን ይዘሽ ግቢ በቃ እዚህ ጋር እንትን አያስፈልግም ታቅዘንሽ ላይ ላትታ ያማታ እንዴ እና ማለት ታንታ ፊቴ ላይ ነው የምትይው ክዘንሽ እዚህ እንደተማመሽ አትማ ልቀቂ ወደዛ አምጣው በቃ ወይ ጅል መረዳት አለብህ የቅዘን አመጣጥና ወደቱን ለይለት እንትን ፊት ማሳየሽ ነው ነና ላጸዳልሽ አልኩ አይደል ጭራሽ ለበላ ለይለት ትላለች እንዴ ትላለች መጀመሪያ ይሄን ነው አስዳ እዛ ይሄ መጀመሪያ ጥረገዋ ይጸዳል በቃ ዞር ልጅ ፎቶውን አምጣልኝ ከዚህ ግባ ታሲድና አምጣልኝ ቆም ያለው መስሎኝ ይዳምጣል ምንድነው ውስጥ ላይ ፎቶውን አምጣ መጀመሪያ እሱ ነው ታክ ታንክሎ ምን ያቃጥል ፍራንክ ነው ተባልካ እንዴ ናውጣና እጣበው